እውነት ቅስም ይሰብራል። እንግዲህ ሲርባት ምን ሲላት ስንረዳ አልነበረም። አሁን ግን ለአስክሬን መሸኛ ገንዘብ አዋጡ ይባላል ማለት ነው። ከሞትን በኋላ እንደው ከሞትኩ በኋላ እኔ አትቅበሩኝ፣ ወደ ሀገርም አትላኩኝ። ምክንያቱም በዚህ ባለውበት ህይወቴ እያለ ሲያመኝ ያሳክሙኝ፣ ስቸገር አብሉኝ፣ ሲርበኝ ሲጠማኝ፣ በችግሬ ካልደረሳችሁ ከሞትኩ በኋላ አስክሬኔ ኢትዮጵያ ገባ፣ እዚህ ተቀበረ፣ አፈር ነው። የትም ይሁን የትም ከፈለጋችሁ አቃጥሉኝ እንጂ እኔ መጀመሪያ በቁም ብንረዳዳ ነው ምለው። የኢትዮጵያን ችግራችን ይሄ ነው። እች ልጅ ኢትዮጵያ እዚህ ሳውዲ አረቢያ ውስጥ እንግዲህ ያሉ ኢጃዛ ቤት ያሉ ጓደኞቿ ምኖቿ ያውቃሉ አይደለ? ቢያንስ ሚዲያ ላይ ወጥታ የምትበላውና የቤት ኪራይ የሚከፈል ለልጅቷ የሚላክ ነገር፣ እንዲሁም ሚዲያ ላይ ስራ ፈልጉላት ተብሎ ሀቢባ ጋር ስለ ወንድ ስለ ሴት የሚወራውን ትታችሁ ስራ እንዲፈለግላት አድርጋችሁ ስራ ተፈልጎላት እንድትገባ ማድረግ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቻናሌ ጓደኞቼ እንዴት ናችሁልኝ? ሰላም ብያለሁ። ያላችሁበት ያላ ሰላም እና ዝነት ከእናንተ ጋር ይሁን። ዛሬ ኩሽና ነኝ እና ዛሬ ግርም ማድረግ ማለት ነው እና የኛ ስደተኞች እንግዲህ ትናንትና ነው ተትናንት ወዲያ ጅዳ ላይ የሞተችው ልጅ ሶሻል ሚዲያ ላይ ያለቀቋትም ግን በውስጥ በመብነው ማለት ነው እና በጣም አዘንኩ ወላሂ። ኧረ እንደው ወገን ራሳችሁን ጠብቁ። አላህ ሱብሃነሁ ወተዓላ ራስ በራሱ የገደለውን ሰው አላህ ራሱ አይምረውም። ምክንያቱም አላህ የፈጠረውን ነፍስ በራሳችሁ ስለሞታችሁ ማለት ነው እና አላህን እንኳን ብትፈሩ ምን ይሆናል ማለት ነው። ስራ ቢጠፋ ሀላስ ያኔ አገር ገብታችሁ ኮንትራት ለምን አታሄዱም? ሳውዲ አረቢያ 2 አመት 8 ወር 7 ወር ያተቀመጠ ህዝብ የለም። በየሀገሩ ነው ውጭ የሚሰራ ሰው ስራ የለም ወላሂ የለም። አሁን በ4 በ2 መጥባት ሰርተው ሁሉም ፎቅና እንድር ሰርተው ኸየሉ የሚሄዱት ማለት ነው። በ2000 ብርማ ወሬውም የለም። ደሞዝ በ2000 ብር ማፊ 1000 ብር 1001 1002 1003 የመጨረሻ 1004 እና 1005 ነው። እሱም የለም። እሱም ደግሞ ሄደው ራበን እያሉ ነው። ምግብ የለውም እና ስራ የለም። ራሳችሁን ጠብቁ። ለምን አገር ገብታችሁ እንደገና እንዲያድስ ኮንትራት ለምን አትመዱም? ለምን ነው ራሳችሁን የምታጠቡት? ወር 2 ወር ስራ ታጣችሁ ግቡ። አሁን ይገኛል እያላችሁ አመታትን አታስቆጥሩ። ወላሂ ምን ያደርጋል? ስራ የለማ ስራ የለም። ስራ እኮ ቢኖር አላህ ነስቡን ያመጣው ጊዜ ይከዳል ይባላል። አሁን እኮ የለም። እንደውም ቲክቶከር ላይ እንደምታዩት በቃ ቲክቶከር ጠቅላላ ስለ ሰራተኛ ነው የሚያወሩት፣ ስለ ሰራተኛ ቢሮ ነው የሚያወሩት። እንደምታዩት በቃ ቤታቸውን ገብተው ስለኛ ነው የሚያወሩት ማለት ነው እና ለምን ነው እንደዚህ የምትሆኑት? ለምን ራሳችሁን ታጠፋላችሁ? ትናንትና እንግዲህ ራሷን አጥፍታ ነው የተገኘችው። አበሻ ቤት ኢጃዛ ቤት ለ2 አመት ተቀምጣ ራሷን አጠፋች። የ2 ልጆች እናት ናት ነው ያሉት ማለት ነው። ተኸየሉ እና ራሳችሁን አትጥፉ። አዳዲስ የመጣችሁትም ደግሞ አላችሁ ብዙ አለ። ቪዲዮውን እዚህ ላይ አስገባላችኋለሁ ማለት ነው። ሐኪም ቤት ነው ደብድበዋት። እንግዲህ ቪዲዮውን እዚህ ላይ አስቀምጥላችኋለሁ። ሱብሃንአላህ። እናንተም አዳዲስ የመጣችሁትም ራሳችሁን ጠብቁ። መስመር በራሳችሁ አሻራ ታላወጣችሁ። በአረቦች አሻራው መስመር እነሱ ገዝተው ተሰጧችሁ። ያንን መስመር እናንተ ለሁሉ ነገር አትጠቀሙት ማለት ነው። ምክንያቱም በራሳችሁ አሻራ ስለሆነ ይጠልፉታል። በራሳችሁ አሻራ ተሆነ ደግሞ መጥለፍ አይችሉም። ፖልኳቸው ራሱ ሜሴጅ አይደርሳቸውም። ገብቷችኋል? ያስሩታል ግን ያሳስሩታል። ግን ትትቦልኳቸው ሪሞት ትታረዋቸው ተስልካችሁ ውስጥ ትትቦልኳቸው ያ ሜሴጅ ወደ እነሱ አይሄድም ማለት ነው። ገብቷችኋል? ግን በራሳቸው አሻራ ያወጡና ይሰጧችኋል። ይሰጧችሁና ቲክቶክም እንደተጠቀሙ ወስታባችሁንም ያስሩታል። ቀጥታ መስመራችሁንም ያስሩታል። መጀመሪያ የሚደውል ሰው እነሱ ጋር ነው የሚሄደው። እነሱ ታነሱትም ያነሱታል።
በቃ ያኔ ሁለቱም ሰው መጠቀም ብዙ ሰው መጠቀም ይችላል። እንዴት እያደረጉት ነው ማለት ሜሴጅ ራሱ ያስሩታል። ስለዚህ ያን ደግሞ ውስጥ ገብተሽ ስታጠፉ ሜሴጅ ስለሚደርሳቸው የዛን ጊዜ ደግሞ ጠብ ይመጣል። አሁን ይቺ ልጅ ተቦልካቸው ሜሴጅ እነሱ ዘንድ ስለሚደርስ ለምን ነው ብለው ስልኬንም ቀሙ ደበደቡኝ ነው ያለችው። ከዛ እንደምታዩት ሐኪም ቤት ገብታለች ማለት ነው። ወገን ራሳችሁን ጠብቁ። እናንተ እነሱ መስመር ግዙልን ብላቸው ገዝተው ሲሰጧችሁ ያንን መስመር እናንተ ወይን ውሸታችሁን ጣሉት። ትንሽ ቀን ተጠቅመው ጣሉት። ጠፋይ በራሴ በስማን ማወጣ በሏቸው። እዲያችሁ በራሳችሁ አሻራ ታወጣችሁ የፈለጋችሁትን ነገር መጠቀም ትችላላችሁ። መጥለፍ ራሱ አይችሉም። ስልካችሁን ቀምተው የእናንተ ስልክ ቀምተው ቢያሳስሩት እናንተ መስመር ላይ እናንተ መቦለክ ትችላላችሁ ማለት ነው። ግን በእነሱ በስማ የወጣ እንትን በፍጹም በቦልኳቸው ሜሴጁ አላጡል እነሱ ዘንድ ስለተነካኩት ሜሴጅ ይደርሳቸዋል። መቦለክ አትችሉም ማለት ነው። የዛ ጊዜ ጠብ ይመጣል። እናንተ ተጠንቀቁ። እንግዲህ ይህች ልጅ ምስኪን ነው። የ3 ወር ደሞዝ እነሱ ላይ ያለኝ አለች። ደብድበዋት ሐኪም ቤት 10 ገና ሳምንቴ ነው አለች። በአንድ ልብስ ነው የወጣሁት ነው የምትለው። በጣም ነው የሚያሳዝነው ወላሂ። ስለዚህ ራሳችሁን ጠብቁ ወገን፣ ራሳችሁን ጠብቁ፣ ራሳችሁን ጠብቁ ማለት ነው። እና እንደዛ አትሆኑ ማለት ነው ውድ ጓደኞቼ። ሁሉም ነገር ለበጎ ነውና ሁሉም የሚሆነው ታላህ እጅ ነው። ስለዚህ ጠፍተንም እንሰራለን። አሁን የሚጠለፈው ስልክ ምን እንደሆነ ታውቃላችሁ? አሁን እነሱ ማላስ በደንብ አድርገው ይጠልፉታል። የምታወራውን ወሬ የምትጠጣፈውን እነሱ ጋር ይደርሳል። የዛን ጊዜ እነሱን ራሱ እንዲያው ክፉ ሆነው ስማቸውን በጅል ነገር ብታነሳ እነሱ ዛ ይደርሳል። የዛን ጊዜ ሙሽክላ ነው የሚመጣው ማለት ነው። እና ራሳችሁን ጠብቁ። እንደዚህ አትሆኑ ወገኖቼ። ራስን መጠበቅ ነው። ስራ የሚያጣችሁት ያው ስራ አገር ገብታችሁ ጠለብ ሄዱ። ጠለም ነፍ ነው በየሀገሩ። ስለዚህ ራሳችሁን አታጥፉ ነው የምለው። እስቲ ቪዲዮውን እዚህ ላይ ላስገባላችሁና ወገኖቼ እውትና እናንተ ፍረዱ ማለት ነው። ወላሂ በጣም ነው ያዘንኩት። ቪዲዮውን እዚህ ላይ አስገባላችኋለሁ። ህይወቷን እንትን አለች ማለት ነው። ሞተች ራሷ በራሷ ማለት ነው። ያሳዝናል። ሞታ ተገኘች። ስለ እሷ አውራችኋለሁ። የሁለተኛው መረጃ ደግሞ እች እህታችን ስልኳን ጠልፎ አረቦቹ ደብድበው ምን እንዳደረጓት እሱንም አብረን እንስማ። የብሬክስን መልእክት ያሳዝናል። ነፍስ ይማር፣ ፍትህ እንበል። ሼር አድርጉት ይሄን ሀይ ወንድሜ፣ ሰላም እንዴት ነህ? እኔ ደህና ነኝ ወንድሜ። አዎ እኔ ችግር ውስጥ ነው ያለሁትኝ። መዳሜ ጋር ስምምን የነበርኩ ምንም ችግር የለም። መጀመሪያ ላይ ይሄ ችግር ሊፈጠር የቻለው ስልኬን ጠልፈውት ነው። መጀመርም ጠልፈውት ነበር። አሁን ግን እንደ አዲስም ጠለፉብኝ። ከዛም በኋላ አየሁትና እኔ አልተናገርኩም። ሳያው ሲስተም ውስጥ እንዳስገቡት ሰው እንዳይደውል አደረጉት ወደ እኔ። ሁሉን ዘጋጉብኝ። ቲክቶክ እንዳልጠቀም ኮሜንትም እንዳልጽፍ ሁሉን ዘጋጉብኝ፣ ሁሉን ዘጉብኝ። እና በዛ ላይ ያን ሲስተም ለማጥፋት ስሞክር ራሴ እኔ የምነካው ነገር ስለሚደርሳቸው ከዛም በኋላ ስልኬን ቀሙኝ። ቻርጅ እንዳላደርግ ቻርጅ ማድረጊያውን አበላሹተኝ ምናምን በቃ። ከዛም በኋላ ደበደቡኝ። መስራት አልቻልኩም። ከዛ ሲደበደቡኝ ከአቅሜ በላይ የሆነ ህመሙ እና ከዛም በኋላ ደበደቡኝና ቤት ዘጉኝ። ሳሎን ጋር ማለት ነው ዘጉኝ። ከዛ ያልኩኝ አደርኩ። በጣም ማሞኝ ነበር። መቱኝ ከዱላው ጋር እሪ ስል አደርኩ። ከዛም በኋላ ስለቆለፉኝ መስኮቱን ከፍቼ እሪ አልኩኝ። ሰው
ቢደርስልኝ ብዬ ጨነቀኝ። ማን ይድረስልኝ? ከዛም በኋላ በዛ ጎረቤት ጋር እኔ እሪ ያልኩበት ቆጡን ከፍቼ በቆጡ በማዶ ጋር ምን ሆነሽ ነው ብለው ለፖሊስ ደወሉ። ከዛ ፖሊስ መጣ፣ ይዞኝ መጣ። ከዛው መንገድ ላይ በቃ በጣም መተውኝ ስለነበር መናገር አልቻልኩም። ጠጥ ስል ወደ ሐኪም ቤት አስገቡኝ። ከሐኪም ቤት ሳምንት ቆየሁ። ምንም በቃ የለም። ልብስም አንድ ልብስ እንደለበስኩ እንደወጣሁ ያ ብቻ ነው። መቀየሪያ የለኝ ምንም በቃ ራቆት የለኝ እና ከዛ 5 ቀን ቆየሁ ሐኪም ቤት። አሁንም ወደ ሌላ ሐኪም ወሰዱኝ። አሁን ከዛ ዝም ብዬ ነው ያለሁት። ይኸው ከታየ ይኸው እና ከቻላችሁ ድረስ ፓስፖርቴም ሁሉም ጋር ከእሷ ጋር ነው ያለው። የሶስት ደሞዝ ከእሷ ጋር አለ። ሁሉ ነገር ልብሴም ከእሷ ጋር ነው። እኔ ብቻ የለኝ የለበስኩት ልብስ ይሄ ሐኪም ቤት እናንተ ሰማችሁት ነው እንግዲህ። ከእህታችንም የብሬክስ መልእክት ነው። ብሬክስ ነው የለቀቀው፣ ለሱ ነው የተለቀቀለት። እቺ እህታችን እንግዲህ መጀመሪያ ህይወቷ ስላለፈው እህታችን እናወራ። ህይወቷ ያለፈው እህታችን ማለት ነው በብዙ አመት ሳውዲ አረቢያ ላይ ስራ አታ እየተቀመጠች ነው። ስራ በአሁኑ ሰዓት ላይ የለም። ወይ ኮንትራት ካልሆናችሁ ወይ ቋሚ ድሮ ስራ ከሌላችሁ የውጥት ግብት በተለይ በባህር በምን የመመጡ የለም ስራ እና ስራ አታ እየተቀመጠች እያለ በጭንቀት እንግዲህ በመጨናነቅ ቤቷ ውስጥ ያለችበት ኢጃዛ ቤት ውስጥ ህይወቷ አልፎ ተገኘ። በጣም ያሳዝናል ማለት ነው። የ2 ልጆች እናት ናት። ኢትዮጵያ እንግዲህ ነፍሷን በአጸደ ገነት ለቤተሰብ መጽናናትን ያድልልን እንላለን። እውነት ቅስም ይሰብራል። እንግዲህ ሲርባት ምን ሲላት ስንረዳ አልነበረም። አሁን ግን ለአስክሬን መሸኛ ገንዘብ አዋጡ ይባላል ማለት ነው። ከሞትን በኋላ እንደው ከሞትኩ በኋላ እኔ አትቅበሩኝ፣ ወደ ሀገርም አትላኩኝ። ምክንያቱም በዚህ ባለውበት ህይወቴ እያለ ሲያመኝ ያሳክሙኝ፣ ሲቸገር አብሎኝ፣ ሲርበኝ ሲጠማኝ በችግሬ ካልደረሳችሁ ከሞትኩ በኋላ አስክሬኔ ኢትዮጵያ ገባ፣ እዚህ ተቀበረ፣ አፈር ነው። የትም ይሁን የትም ከፈለጋችሁ አቃጥሉኝ እንጂ እኔ መጀመሪያ በቁም ብንረዳዳ ነው ምለው። የኢትዮጵያን ችግራችን ይሄ ነው። ልጅ ኢትዮጵያ እዚህ ሳውዲ አረቢያ ውስጥ እንግዲህ ያሉ ኢጃዛ ቤት ያሉ ጓደኞቿ ምኖቿ ያውቃሉ አይደለ? ቢያንስ ሚዲያ ላይ ወጥታ የምትበላውና የቤት ኪራይ የሚከፈል ለልጅቷ የሚላክ ነገር እንዲሁም ሚዲያ ላይ ስራ ፈልጉላት ተብሎ ለሀቢባ ጋር ስለ ወንድ ስለ ሴት የሚወራውን ትታችሁ ስራ እንዲፈለግላት አድርጋችሁ ስራ ተፈልጎላት እንድትገባ ማድረግ ሲቻል እንግዲህ ህይወቷ አለፈ በጭንቀት ማለት ነው። ፈጣሪ ነፍሷን በአጸደ ገነት ለልጆቿም ለቤተሰቦቿም መጽናናትን ያድልልን። ያሳዝናል። እቺ እህታችን ደግሞ የአሁኗ ደግሞ እንደሰማችሁት እንግዲህ ከሷም አንደበት ሁላችሁም ተጠንቀቁ። ኮንትራት ቤት ናት። ስልኳን ጠለፉባት። የምታወራውን ሁሉ ሰምተው ካሜራ በየቤቱ አለ። ተጠንቀቁ ስትባሉ አሰሙም። ሰሞኑንማ ሳውዲ አረቢያ ጉድ እየወጣ ነው። እውነቴን ነው የምላችሁ። ከዛ እች ልጅ አሁን ሆስፒታል ውስጥ ነው ያለችው። እንግዲህ ስታወራ ስልኳን ጥልፍ አድርገው የምታወራውን ነገር ሁሉ ያዙባት። ከወንድም ታውራ፣ ከምንም ታውራ፣ ከምንም ታውራ፣ ክፉ ደግም ስለነሱ ስለምንም ታውራ እንዳለ ለቃቅሙ። ያው ክፉ ነገር ወይ ለመጥፋት ጠፋለሁ ብላ ሊሆን ይችላል፣ ወይ ወንድ ጋ ወይ ብልግና ነገር አይታወቅም። እንዲህ ነው ማለት የሆነ ነገር ይዘውባታል በእርግጠኝነት እና ከዛ ደበደቧት። ስልኳንም ቀሙ፣ ደበደቧት። ጮኸች። በር ቆልፈውባት ስትጮህ ሰዎች ለፖሊስ ደወሉ። ጎረቤት የነበሩት መጡ። እነሱ ፖሊሶቹ መጡ፣ ይዘዋት ሄዱ። መናገርም አልቻለችም። በጣም ታማ አሁን ሆስፒታል ውስጥ ተኝታ ነው ያለችው። የኢትዮጵያ ኤምባሲ ድረስልን እያለች ነው እንግዲህ። ብሬክስም ብለዋል ሁላችሁም ማለት ነው ለኢትዮጵያ ኤምባሲ እንዲደርስ እች ልጅ ፍትህ እንድታገኝ። የተደበደበችበት ስልኳ ውስጥስ ምን አይተው ነው ምን ሰምተው ነው? ይሄ ሁሉ ነገር እንዲጣራ መደረግ አለበት። ፖሊሶቹ ግን የራሳቸውን ዜጋ ምንም አላደረጉ። እሷን ብቻ ወይ የዚህኔ እኮ እሷን ጨልላ ነው ምናምን ብለው ነው የሚናገሩት። መናገርም ስለማትችል አሟትም ስለሆነ በጣም ስለተደበደበች መናገር ስላቃታት በዛን ሰዓት ለፖሊሶቹ ምን ሆና ነው ሲሉ የዚህኔ ደብድበናት ነው እርግጠኛ ነኝ አይሉ ወይ እንደዚህ አይሚሮ ታማ እንደዚህ ሆና ነው የሚሉት ሊሆን ይችላል።
ጭንቀት ነው ሊሉ ይችላሉ እንጂ የሳውዲ አረቢያ መንግስት አያዳላም ማለት ነው። ደስ የሚል ህግ ነው ያለ። የገዛ ዜጋውን እንዴት እንደሚቀጣ አይታችኋል። ብዙዎቹ ማሳያ ናቸው። እና ለዚችም ፍትህ እንዲደረስላት ሁላችሁም ሼር ላይክ አድርጉ። ለእህታችን በህይወት ላለችው እህታችን እንድትተርፍ ለሞተችው ነፍስ ይማር። ለአስክሬን እንግዲህ የምታዋጡ አዋጡ ማለት ነው። ይሄን ያለው ነገር በጣም ያሳዝናል። በጣም ልብ ይከብዳል። የእውነቴን ነው የምላችሁ። ስራ ማጣት ይሄን አክል ነው። በቃ እንደው ሰብር አድርጉ። በኮሜንት ስር ብዙዎቹ እኔም አመት ተቀምጫለሁ፣ 2 አመት ተቀምጫለሁ፣ እኔም ስራ የለኝም፣ እኔም እንደዚህ ነኝ፣ እኔም እንደዚህ ነኝ። ከዚች ከሞተችው ልጅ ኮሜንት ስር ሄዳችሁ ብታዩ በጣም ልብ የሚነካ እኔም መች እንደሆነ እኮ አጥቼው ነው